አምላኩን መድኃኒት ሊያደርገው አምላኩን ሁሉ ነገሩ ሊያደርገው እንዲታመንበት መጽሐፍ ቅዱስ ይነግረናል። እና እንግዲህ ይህንን ቃል የእግዚአብሔር መልአክ ነው ለሐዋርያው ለቅዱስ ጴጥሮስ የተናገረው። ሳትጠራጠር ከእነርሱ ጋር ሂድ የሚለውን ቃል የእግዚአብሔር መልአክ ነው የተናገረው። እና በቂሳሪያ ኢጣሊቄ ለሚሉት ጭፍራ የመቶ አለቃ የሆነ ቆርኔሊዮስ የሚሉት አንድ ሰው ነበረ ይላል። እንግዲህ በዚያች ሀገር የሚኖር የመቶ አለቃ የሆነ ማለት ጭፍራ አለቃ የሆነ ቆርኔሊዮስ የሚባል አንድ ጻድቅ ሰው ነበረ። እርሱም ከቤቱ ሰዎች ሁሉ ጋራ እግዚአብሔርን የሚያመልክና የሚፈራ ለሕዝብም እጅግ ምጽዋት የሚያደርግ ወደ እግዚአብሔር ሁልጊዜ የሚጸልይ ሰው ነበር ይላል። የሚጸልይ ሰው ነበር። እንግዲህ ይህ ሰው ጥንተ ታሪኩን ስናጠናው ምንድነው ክርስቲያን ያልነበረ ነው። ክርስቲያን ያልነበረ ነገር ግን አሕዛብ የነበረ ነው። አሕዛብ የነበረ ነው እና እዛ ቤት ሆኖ በአሕዛብነት በኢአማኒነት ሆኖ ግን በቃ እግዚአብሔርን የሚያከብር እግዚአብሔርን የሚወድ እግዚአብሔርን የሚፈራ አንዳንድ ጊዜ ልጆችሽ ከእግዚአብሔር የተነሳ የተማሩ ይሆናሉ ይላል መጽሐፍ። እንግዲህ ይሄንን ሰው ማንም መምህር ሰብኮት አስተምሮት ቃሉን ነግሮት አይደለም። ነገር ግን ከእግዚአብሔር የተነሳ እግዚአብሔርን የሚፈራ እግዚአብሔርን የሚያከብር ለሕዝቡ ሁሉ ለተራበ ሁሉ ምጽዋት የሚያደርግ ወደ እግዚአብሔር ሁልጊዜ የሚጸልይ ነው። ሁልጊዜ የሚጸልይ ነው እና እንግዲህ ጸሎት ከእግዚአብሔር ጋር የምንገናኝበት ድልድይ፣ የምንገናኝበት መሰላል፣ የምንገናኝበት ኔትወርክ ነው። ስለዚህ ጸሎት ደግሞ በጾም በጸሎት ትሰራይ ኃጢአት ነው። በጾምና በጸሎት ኃጢአት ይሰራያል። ስለዚህ ቆርኔሊዮስ በጣም ጸሎተኛ ሰው፣ በጣም ትሁት ሰው፣ እግዚአብሔርን የሚፈራ ሰዎችን የሚያከብር ቀናኢ የሆነ ሰው እንደሆነ መጽሐፍ ቅዱሱ ያስረዳናል። እና ከቀኑም 9 ሰዓት ያህል ቆርኔሊዮስ ሆይ አለው የእግዚአብሔር መልአክ ቆርኔሊዮስ ሆይ አለው እና ወደ እርሱ ገባና በራእይ በግልጥ አየው ይላል። በራእይ በግልጥ አየው። የእግዚአብሔር መልአክ ወደ እርሱ ሲገባ በራእይ ቆርኔሊዮስ ተረዳው። እርሱም ትኩር ብሎ ሲመለከተው ደንግጦ ጌታ ሆይ ምንድን ነው አለ ይላል። ማለት የእግዚአብሔርን መልአክ ሲያይ እግዚአብሔርን ያየው መሰለውና ጌታ ሆይ ማለት በባህላቸውም በወጋቸውም ጌታ ተብሎ የሚጠራው በስልጣን ላይ ያለ እግዚአብሔርን ሳያምን ወይም እንደገና ደግሞ ከሰማየ ሰማያት የወረደውን ከድንግል ማርያም የተወለደውን ለቤዛ ዓለም የተሰቀለውን የሞተውን የተነሳውን ክርስቶስን ከማመኑ በፊት ነው ይህንን እየተናገረው ያለው እና በእግዚአብሔር ፊት ለመታሰቢያነት ጸሎት አድርጓን ምጽዋትን ተቀባይነት አግኝቷን አለው ይላል። እና አሁንም ወደ ኢዮጴ ሰዎችን ልከህ ጴጥሮስ የሚባለውን ስምዖንን አስመጣው አለው ይላል። አስመጣው። ምክንያቱም ፍጹም ክርስቲያን እንዲሆን ይፈለጋል። ምክንያቱም እግዚአብሔርን ቢያምን እንኳን ይሄ ሰው ነገር ግን ደግሞ በአንዱ በክርስቶስ ያላመነ ይፈረድበታል እስከተባለ ድረስ ወደ ፍርድና ወደ ኩነኔ እንዳይሄድ ክርስቶስን ማመን ስላለበት ክርስቶስን ደግሞ የሚያስተምረውና የሚነግረው ሐዋርያው ቅዱስ ጴጥሮስ ስለነበረ ነው እና ምክንያቱም ተዘከረኒ እግዚኦ በውስተ መንግሥትከ፣ እግዚአብሔር ሆይ በመንግስት አስበኝ፣ ጌታ ሆይ በመንግስት አስበኝ ባለ ሰዓት በዛ በቀኝ የተሰቀለው ወንበዴ እግዚአብሔር ዛሬ ከኔ ጋር በገነት ነህ እንዳለው ሁሉ አሁን ቆርኔሊዮስም ጸሎቱ እንደተሰማ እንዳረገ በመልአኩ ተነገረው። በቁርበት ፋቂው በስምዖን ዘንድ እንግድነት ተቀምጧል። ልታደርገው የሚገባህን ሁሉ እርሱ ይነግርሃል። ልታደርገው የሚገባህን ነገር ሁሉ እርሱ ይነግርሃል። ስለዚህ በዛ በእንግድነት ተቀምጧል። በቁርበት ፋቂው በስምዖን ቤት ተቀምጧል ጴጥሮስ። ስለዚህ የምታደርገውን ነገር ሁሉ፣ ልታብረህ የምትፈልገውን ሁሉ፣ ልብህ የሚያንጎዳጎደውን ሁሉ፣ ሐሳብህ የሚያመላልሰውን ሁሉ፣ በልቦናህ የምታወጣውን የምታወርደውን ሐሳብ ሁሉ እርሱ ልታደርገው የሚገባውን ነገር ይነግርሃን።
እና ያችን ሳምራዊት ሴት ጌታችን ኢየሱስ ክርስቶስ ወደ ወንዝ ወርዳ ውሃ ልትቀዳ አገኛትና እርሱ በዛ ማለፍ ግድ አለውና አገኛት። ከዛም በኋላ ማለት አይሁዳዊና ሳምራዊ በባህልም በቋንቋም እንዲሁ በመከባበርም ደረጃ ምንም ግንኙነት የሌላቸው ህዝቦች ስለሆኑ አንተ አይሁዳዊ እኔ ሳምራዊ እንዴት ውሃ ትለኛለህ ብለህ ከጠየቀችው በኋላ ነገር ግን በሆዷም ማለት በልቧ የምታመላለሰውን ሐሳብ ሁሉ ምን አላት ይላል ነገራት። ከነገራት በኋላ ለሰዎቹ ምን አለ? በእኔ ውስጥ የሚመላለሰውን ሐሳብ ሁሉ እኔ ያደረግኩትን ሁሉ እኔ የሰራሁትን ስራ ሁሉ ዛሬም ባል የለሽም አብሮሽ የሚኖረው ያንቺ ባል አይደለም እስከ ማለት ድረስ ሁሉ እና በውስጥ ያለውን ነገር የሚመላለሰውን ነገር ሁሉ ነገረኝ ብላ እንዳለችው አሁንም ጴጥሮስ ልታደርገው የሚገባህን ነገር የድህነትን ነገር ክርስቶስን የመቀበሉን ነገር እንዲሁም ደግሞ ከሰማየ ሰማያት መውረዱን ለቤዛ ዓለም መሰቀሉን መሞቱን መገረፉን ማመን እስካለበት ድረስ የሚገባውን ይነግርሃንና ጴጥሮስን ልከህ አስመጣው አለው ይላል። ጴጥሮስን ልከህ አስመጣው እና ጴጥሮስን እንደተናገረው የእግዚአብሔር መልአክ በሄደ ጊዜ ከሌሎቹ ሁለቱን ከማይለዩትም ጭፍራዎች እግዚአብሔርን የሚያመልክ አንዱን ወታደር ጠርቶ ነገሩን ሁሉ ተረከላቸው ይላል። እንግዲህ ከናንተ የሚቀርበኝ የለም፣ የእግዚአብሔር መልአክ ወደ እኔ መጥቶ እንዲህ ተናግሮኛል። ስለዚህ ጸሎትህ ተሰምቷን ምጽዋትህ አድርጓን ካለኝ በኋላ ነገር ግን የሚቀር የድነት ሁኔታ አለ። ስለዚህ ጴጥሮስ እንደሚነግረኝ ደግሞ የእግዚአብሔር መልአክ ነገረኝና ጴጥሮስም ደግሞ በኢዮጴ ስለሚገኝ አሁን ሂዳችሁ ንገሩት አላቸው ይላል። ንገሩት አላቸው እና ጴጥሮስ በዛን ሰዓት በ6 ሰዓት ያህል ይጸልይ ዘንድ ወደ ጣራው ወይም እንደገና ደግሞ ወደ ሰገነቱ ወጥቶ ነበር ካረፈበት ቤት ይላል እና ተርቦም ሊበላ ወደደ ይላል። ተርቦ ስለነበረ ሊበላ ወደደ። ነገር ግን ምግብ እስከሚያዘጋጁለት ድረስ ራእይ ያየ ይላል። ራእይ ያየ። አሁን ራእይና ህልም የምንለው ይለያል። ራእይ ማለት ከእንቅልፍ ጋር ያልተያያዘ በተመስጦ ያለ ሰው ድካመ ስጋው አረፍ ብሎ ሙሉ በሙሉ እንቅልፍ ሳይዘው የሚያየው ነገር ራእይ ይባላል። ህልም የሚባለው ደግሞ ሙሉ በሙሉ ተኝቶ ስጋው አርፎ በመንፈሱ የሚመለከተው ማለት ነው ህልም ማለት እና ጴጥሮስ በዛ እንዳረፈ ሊበላ ወዶ ትርቦ ስለነበረ እስከሚያዘጋጁለት ተመስጦ መጣበትና ሰማይም ተከፍቶ በአራት ማዕዘን የተያዘ ታላቅ ሻማ የሚመስል ዕቃ ወደ ምድር ሲወርድ አየ ይላል። ወደ ምድር